ነገር በል እንጂ ምን ሆነሃል? አንተ ቆይ ታወራለህ አታወራም? ችግርህ ምንድን ነው? አንድ ነገር ለመናገር እኮ እኔን ኩላ ሰዓት ያስጠበቅከኝ። ሳስበው የምነግርሽ ቀላል ነገር አይደለም። ስለዚህ ጊዜ ይፈልጋል። አሁን ልነግርሽ አይገባም። ኧረ ቴዲ ግራ አታጋባኝ። ቆይ ምን መሆንህ ነው? ምንም አልሆንኩም መስዬ፣ ግን እባክሽ ለጊዜው ይሄን ነገር መስማትሽ ቢቀርብሽ ነው የሚሻለው። ችግር የለውም፣ ምንም አይፈጠርም። እኔ እውነቱን ማወቅ ብቻ ነው የምፈልገው። ስለዚህ ንገረኝ። ታዩ ትንሽ ቆይ መስዬ፣ ሁኔታዎችን እያመንኳቸው አይደለም። ማለት ምን ማለት አለው? ተሳክቶልኝ እኮ አንቺ እኔ ልትሆኚ ነው እና ይሄ አያስገርም? ማለት በጣም ከባድ መስሎ ነበር የሚሰማኝ እኮ። ስለዚህ ሄለን ፊት እጆችሽን ይዤ ከፊቷ እንቆማለን። እኔ የምልህ ቆይ ችግርህ ምንድን ነው? ቆይ እሷ ምንድን ናት? ፉክክር አለብህ እንዴ? ቆይ ለምንድን ነው ሁሉንም ነገር እሷ እንድታውቅልህ የምትፈልገው? ምንም ነገር ሲፈጠር የእሷን ስም ካላነሳ አይሆንም ማለት ነው? ኧረ እንደዛ አይደለም። ያው ብዙ ጊዜ አንቺን ሁሉንም ነገር ስለምከለክልሽና ስለምትቆጣሽ እያናደደችኝ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የአዶት ሚዲያ ቤተሰቦች እንደምን አላችሁ? ዛሬም እንግዲህ እንደምትመለከቱት በእንግዳ ድራማ ተከስተናል። እንግዳ ድራማ በጣም እንግዲህ አሁን ላይ ልብ አንጠልጣይ አጓጊ ሆኗል ማለት ነው። ምክንያቱም እንደምታዩት የሄለን ነገር አሳሳቢ ደረጃ ላይ ደርሷል። ምናልባት ከዚህ በፊት ወጥቶ እንደቀሩት እሷም ወጥታ ቀርታለች የሚል ነገር። በሌላ ፓርት ደግሞ እዚጋ እንደምትመለከቱት ቴዲ ለመስሊ ሊነግራት የነበረውን ነገር መልሶ ያዛልቦታል። ብዙ ነገሮች እንግዲህ የሄለን መጥፋት ብዙ ነገሮችን ሊያስተጓጉል እንደሚችል ይገመታል ማለት ነው። እስኪ የዛሬ ክፍል ምን ይመስላል? ቤሉል፣ አዶኒ ብቻ ብዙ የሚገርሙ ጊዜያቶችን የምናይ ይሆናል። መልካም ቆይታ። ወንድሜ ምን ሆነ ነው እንዴ? በጣም እኮ ተክዛል። ለማንኛውም መረቅ የሆነ ወሬ ይዤ የመጣሁት እና ጉድን ተመልከት። እንዴ ምን ሆነክ ነው? ለነገሩ ካሳየው በኋላ ትነቃለህ። እና ጉድን ተመልከት። ያቸው በእናትህ እነዚህን ባለጌዎች። እኔ እኮ የማይገባኝ ቤት በኩል እንደሚወጡ ነው። ሱቅ ምናምን እያሉ የት እንደሚሉ ያቸው። እንዴ አንድ ነገር በል እንጂ ምን ሆነሃል? ውስጤ ከበረዶ በላይ ቀዝቅዟል። እንዴት ነው አንቺ እህቴ ላትሆኚ የምትችይው? እንዴት? ይሄ ሊሆን የቻለው በህልሜ መሆን አለበት። በቃ እውነት ሊሆን አይችልም። ምንም አላነበብኩም አሉ። ወንድሜ ምንድን ነው? ደህና ነህ? ደህና ነኝ ተመስገን። አወራ ቤተሰብ ያው እንደምትመለከቱት ቤሉል ኤልሹ እህትህ አይደለችም በሚለው ሀሳብ በጣም ተደናግጧል። በጣም ተረብሿል። ማመን አልፈለገም። ራሱ በቃ እንጃ በጣም ስሜታዊ ሆኗል። ይሄን ነገር ይሆናል ብሎ አልጠበቀውም፣ ጭራሽ አላስበውም ነበርና እሷን ሁላ ሲያያት በጣም እየተከፋ ነው ማለት ነው። ኤልሹ ደግሞ እንግዲህ ከዚህ በኋላ ትልቅ ፈተና ከፊት ለፊቷ ተጋርጧል። እንደ ድሮ መጨማለቅ፣ እንደ ድሮ መዝለል የለም። ከዚህ በኋላ በጣም ከብደ ችግር ከፊት ለፊታቸው ተጋርጧል። ግን ቢሆንም ይህን ነገር እስከሚሰሙ ድረስ ያለው ነገር ይሄን ይመስል ነበር። እንዴት ነሽ? ሁሉ ሰላም? ደህና ነኝ። ከማን ጋር መተህ ነው እንዴ? አይ አይደለም፣ ብቻዬን ነው የመጣሁት። ስደውልላት እኮ ስልኳ አይሰራም። እንዲሁ ግራ ተጋብቼ ነው። እንዴ ቆይ ስራ ቦታ የለችም እንዴ? እውነት ለመናገር ዛሬ ስራ አልገባውም። ቢሆንም ግን ደውዬ ጠይቄ ነበር። አልገባችም እሷ። እንዴ ቆየት ሄዳ ነው? ምን አጋጥሞት ነው? ቆይ ስልኳ አይሰራም? እስከ ቅርብ ሰዓት እኮ ይሰራ ነበር፣ ግን አሁን አይሰራም። እኔ አምላኬ የምርህን ነው? እሺ ቆይ አሁን የት ሄደች ነው የሚባለው? ምንድን ነው የምናደርገው? እኔ እናቴ ቆይ እሺ ምን ሆና ነው? እንዴት ዋላችሁ? የኔ ልጅ እናትሽን አይተሻታል? ሰው ፈልጓት ነበር። አይ አላየኋትም። ታዲያ የት ሄዳ ነው? ቤት ከሌለች ስራ ቦታ ከሌለች የት ሄደች ይባላል እንዴ? ስራ ቦታ እንደሌለች በምን አወቅሽ? በር ላይ ያሉ ሰዎች ናቸው ስራ ቦታም እንደሌለች የነገሩኝ። ቆይ ምን እየተፈጠረ ነው? ቤተሰብ እንደምትመለከቱት እንግዲህ እዚህ ጋር የሄለንን መጥፋት ሰምተዋል ማለት ነው። በብዛት በቃ እንግዲህ ቤት ውስጥ እየተወራ ነው። ሄለን ጠፍታለች፣ ሄለን እንደ አባትየው ልትሆን ነው ምናምን የሚል ነገር ወከባ ውስጥ ናቸው። ግን እኔ እርግጠኛ ሆኜ የተሰማኝ ስሜት ቢኖር የወሰዳት ያፈናት
ያው ከዚህ በፊት የአባቱ ገዳይ እንደሆነ ስለሚጠረጥር ሽጉጥም ሲገዛ ምናምን ነገር እንደጠረጠርኩት ከሆነ ያፈናት አዶናይ ነው ብዬ አስባለሁ። እንግዲህ አዶናይ ወስዷት ደብቋታል። ምክንያቱም ከዚህ በኋላ ደግሞ በሚታየው ቪዲዮ ላይ ትንሽ ፍንጭ የሚሰጥ ነገር ታይቶ ነበረ። ግን ቤሉል ደግሞ ፈዟል። ለምንድን ነው ምናምን ነገር ብሎ አጣርቶም ይሄን ያክል አልጠየቀም። ሲጀመርም ስለማይጠብቅ እንደዚህ ነገር ይፈጠራል ብሎም ስለማይጠብቅ ይሆናል። ሁለተኛ ደግሞ ለቴዲ ስልክ ደውሎ ከሞት መንደር ነኝ ያለው ድምፁ በደንብ ያስታውቅ ነበረ። ግን ቴዲ ራሱ ፈዟል። ድምፁን ለይቶ ማወቅ ነበረበት ማለት ነው። ወንድሜ ማሚ የለችም አላውቅም። ትዝ ይልሃል አባቢ ልክ እንደዛ ነው የጠፋችው። ቆይ እሺ ምን ላድርግ? ከየት ነው የምትመጣው? ተረጋጊ ልጁ፣ ምንም አትሆንም፣ የትም አትሄድም። ደግሞ እሷ እንዳባቢ አይደለችም፣ ጠንካራ ናት። ማለት ጠፍታለች አሉ እና ለማን አለቅሳለሁ ብላችሁ? ጠፋች እኮ ነው የምላችሁ። እንደው ምን አጋጥሟት ይሆን? ቤተሰብ እንደምትመለከቱት ሀይንዬ እንግዲህ በጣም አዝናና ደንግጣ እያለቀሰች ነበረ። ግን እህት ልጆች ያላገጡበት መንገድ እና የተያዩበት አስተያየት በጣም ተመችቶኛል ማለት ነው። ምክንያቱም መቼ ምንም ትሆናለች ታደርጋለች እንጂ ተብሎ ስለሚታሰብ አሁን ክፉ ላይ ምን እያደረግህ ነው አንተ? ለምንድን ነው የማሚ ልብስ የምትወስደው? ቤተሰብ እንደምትመለከቱት ያው አዶናይ ለሄለን ቅያሬ ልብስ ሊወስድላት ነበረ። ግን ቤሉል ደርሶበታል። በሆነ ልብስ መውሰዱን ትቷል እንጂ ምን እንደተፈጠረ ለቤሉል ሊነግረው አልፈቀደም። ቤሉልም ደግሞ ይህን ነገር አጨናንቆ አልጠየቀውም ማለት ነው። እንግዲህ አልተሳካለትም ልብስ መውሰዱ። ለምንድን ነው እናንተ ጠንካራነት የምትሉት? እሷም እኮ ያማታል፣ ይደግማታል፣ ይርባታል። እሷ ምን የተለየ ነገር ኑራት ነው ጠንካራ ናት? እንግዲህ እንደምትመለከቱት ኤልሹን ለማጽናናት ይሁን በሌላ መንገድ እናትሽ ጠንካራ ናት፣ ምንም አትሆንም፣ ምንም አይገጥማትም፣ ትመልሳለች ምናምን እያሉ እየነገሯት ነበረ። እሷ ግን ይህንን አምና መቀበል አልቻለችም። ምክንያቱም ሁሉ ሰው ለምዳ ጠንካራ ናት የሚለኝ እሷም ሰው ናት፣ እንደሌላ ሰው ሁላ ስሜት አላት፣ ትታመማለች፣ ትጠማለች፣ ብዙ ነገር ሊደርስባት ይችላል። እናቴ አባቴንም እንደዚህ እያላችሁኝ ነው፣ ወጥቶ የቀረው ይመጣል፣ አይዞሽ ምንም አይሆንም እያላችሁኝ ጠፋ እና እናቴም ያንን አደጋ ይደርስባታል ብላ በጣም ተጨንቃለች ማለት ነው። እንደሚታሰበው ከሆነ እንግዲህ እኔ እንደማስበው አልሞተችም። ያው ታፍና ነው ታግታ ነው ያለችው። ያው የሆነ ሳለ እናቴ እኔ አባቴንም አንቺን ማጥቻ አልችልም። ያላንቺ ቆይ ማን አለኝ? ደግሞ ታውቂ የለ ማንም ሰው እኮ አይወደኝም። ስለዚህ አንቺና አባቢ ጋር ነው የምመጣው። አይኔ እያየ ሞተች አትባይም። እንደዚህ መስማት አልፈልግም። ደግሞ እንደማይለቅሽ እርግጠኛ ነኝ። አይተውሽም እናቴ፣ እባክሽ ይቅር በይኝ። እኔ አልችልም። በጣም ነው የምወድሽ። አንቺን አጥቼ ደግሞ መኖር አልችልም። በቃ እሞታለሁ። ቤተሰብ እንግዲህ እንደምትመለከቱት ኤልሹ ራሷን ለማጥፋት መድኃኒቶችን ሰብስበው ውጣለች ማለት ነው። ግን ሆኖም አሁንም ኤልሹን ችግር ስለመክተት ይመስለኛል መድኃኒት አምጪልኝ ያልቻት። ያው አንዴ ውጣ ነበረ እሷ ይዛት መታ እሷ ልትሰጥቻት ለመባል ይመስለኛል። እንግዲህ መልካም ቆይታ